ስለ ቆሮንቶስ መልእክት ልንገራችሁ። የቆሮንቶስ መልእክት አንድና ሁለት አለው። ከመጀመሪያው እንጀምር። በመጀመሪያ ግን ስለ ቆሮንቶስ ከተማ ልንገራችሁ። ቆሮንቶስ የግሪክ ከተማ ናት። ከአቴንስ ከተማ በ75 ኪሎ ሜትር ርቀት ላይ የምትገኝ የወደብ ከተማ ነች። ከተማዋ የንግድና የወደብ ከተማ እንደመሆኗ ከፍተኛ እንቅስቃሴ ይደረግባት የነበረ ነው። በዘመኑ ወደ 600 ሺህ ሕዝብ በከተማ ውስጥ ይኖር ነበረ። የቆሮንቶስ ሰዎች አፍሮዲት የምትባል የፍቅር ጣዖት ያመልኩ ነበረ። ሐዋርያው ቅዱስ ጳውሎስ ክርስትናን ሰብኮላቸዋል። ይህንን መልእክት የጻፈበት ምክንያት ደግሞ ስለ ቆሮንቶስ ክርስቲያኖች የተለያዩ መጥፎ ወሬዎችን በመስማቱ ይህንን መልእክት ጽፎላቸዋል። ይኸውም በመካከላቸው ስለነበረው መለያየት፣ ስለ ዝሙት፣ በተለይም አንድ ሰው የአባቱን ሚስት እንጀራ እናቱን አግብቶ ነበርና ሐዋርያው ቅዱስ ጳውሎስ እንዲህ አይነት ነገርን ከመካከላቸው አስወግዱ፣ ጥቂት እርሾ ሙሉ ሊጥ ያቦከዋል እያለ መክሯቸዋል። ከዚህ በተጨማሪም ደግሞ አንዳንድ ክርስቲያኖች ለጣዖት የተሰዋውንም የጌታንም እራት ይቀበሉ ነበርና አንዱን ምረጡ እያለ መክሯቸዋል። በአጠቃላይ አንደኛ ቆሮንቶስ መልእክት የግሪክ ክርስቲያኖች በከተማቸው ውስጥ ይደረግ የነበረውን ፍልስፍናና ልማድ በክርስትና ላይ ለመጫን በመሞከራቸው እንደ ትምህርትና እንደ ምክር የተጻፈ መጽሐፍ ነው። እናንተ ደግሞ ቀረ የምትሉት ነገር ካለ በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ